ደስ ይላል በጣም። እስቲ አስቢ አንቺን የመሰለሽ ባላገባ እኔ ሆቴል ምግብ እየበላሁ ነበር እስካሁን። እንዴ እኔ እያለሁማ በማንም እጅ እንድትበላ አላደርግህም የኔ ውድ ሀቢቢ። ይሄን እጅ የሚያስቆረጠ ምግብሽን እኮ በፕሮፌሽናል ተምረሽ እኮ እኔ ሆቴል እኮ ማስተዳደር ትችላለሽ። እሱማ መቼ ይቀራል ብለህ ነው? ለእኔም ጊዜ ስጠኝና ላስብበት እንጂ መቼ ይቀራል። ይልቅ ዛሬ ማሚ ጋር ልሄድ አስቤያለሁ። አትፈቅድልኝም? እሺ ችግር የለውም፣ ግን ማታ ላለማምሸት ሞክሪ፣ በጊዜ ለመውጣት ሞክሪ። ካመሸሽም ችግር የለውም ደውይልኝና እኔ መጥቼ ወስድሻለሁ። እና ማሚንም ካገኘኋቸው ስለቆየው እዛውም ዘይራቸዋለሁ። እኔማ ስራው ለደክመህ እኔ ለመምጣት የባሰ እንዳላደክመ ብዬ ነው እንጂ ከማማ ጋር ለማራራቅ አስቤ እኮ አይደለም። የኔ ሀሳቤ ሚስት ችግር የለውም። አንቺን የመሰለሽ ሚስት እኮ ባላገኝ ኖሮ ህይወቴ ተመሰቃቅሎ ነበር። አንቺን በማግኘቴ እድለኛ ነኝ። ርዝቄም ህይወቴም የተስተካከለው እኮ አንቺን አግብቼ ነው። ውይ የኔ ውድ፣ ባይሆን እና ማሚ ጋር ስትሄጂ ዱዓ አስደርጊ። ልጆቻችን ቤት እንዲሞላ ፈልጋለሁ። የሆነች ለበግም ነገር ይዘሽ ግቢ፣ ብር ልክልሻለሁ። እሺ ቀን በቀን ባህሪክ እየተቀየረ መጥቷል። አልያዝ አልጨበጥ ነው ያልከው። ለእኔም ያለ ፍቅር እየቀነሰ ነው። ቆይ ምንድነው እሱ የተፈጠረው? በግልጽ ብንነጋገር አይሻልም? ቆይ ራህመት፣ ለምንድን ነው በጠዋቱ የምትጨቃጨቂ? ጭራሽ ጨቅጫቃንሽ እያልከኝ ነው? የከፈልኩልህን ዋጋ ረስተከው ባልሆነ። ይህኔ አንተን ባልመርጥ ኑሮ ከዚህ የተሻለ ህይወት ሊኖር እንደሚችል አትርሳ እንጂ። እኔ አንተን ያገባውክ ስለምወድክና ስለማፈቅርክ ብቻ ነው። አውቃለሁ። እሱን ለእኔ መንገር አይጠበቅብሽም። ደግሞ ይኸው መንጃ ፈቃድ አውጥቻለሁ አይደል? በቅርቡ ስራ ጀምራለሁ። ኢንሻአላህ ሁሉም ነገር ይስተካከላል። እና እሱን ካወቅክ ለምን እንደ ድሮ አትሆንም? በፊት ሁለታችንም ህይወትን አንዳችን ያለ አንዳችን ማሰብ አንችልም ነበር እኮ። በፍቅር ታውረን ነበር። አሁን ላይ እኮ ፍቅር ቀንሰሃል። እንደ ድሮ እኔን እየተንከባከብከኝ አይደለም። አትስመኝም፣ አታዳምጠኝም። በአጠቃላይ ለእኔ የሚሆን ጊዜ የለክም። እረ ሱሰኛ ሁነካል። ጫትን መቃም ጀመረካል መሰለኝ። አሁን እዚህ ጋር መቃምን ምን አመጣው እንዴ? ሆን ብለሽ እኔን ነገር ለመፈለግ ካልሆነ መቃም። እና ታዲያ ለእኔን ጊዜ ያጣከው ሌላ ሴት ለምደህ አሊያም በህይወትክ ሌላ ሴት መታ ነው? ንገረኝ። እጭ አሁንስ አበዛሽ። እሺ ራህመት፣ ከዚህ በኋላ አንቺ ምንም ነገር መስዋዕት አለ። እሺ ቶፊቅ፣ ባይሆን ገና ጠዋት ነው፣ ቁርስ ልስራልክ። አሁን ምን አለበት ዝም ብልስ? ነገሩን አባባስኩት። ይባስ ብሎ ደግሞ በስማችን መጠራራት ጨምረናል። ቆይ ብንፋታ ቤተሰብስ ምን ይለኛል? አታግቢ አታግቢ እያሉ እኔ እምቢ ብዬ ፍቅር ብቻ ለትዳር ዋጋ የለውም። እኔ እንጃ ብቻ ያረቢ፣ ለዚህ ትዳር ብዙ ዋጋ ከፍዬበታለሁ። አንተ አስተካክል። አሁን ስርችት ያለኝ የሰው ሚስት መጋራት፣ እንደ ህፃን ልጅ ድብቆሽ መጫወት። ከዚህ ሁሉ ጭንቀትና መከራ ለምን አይቀርብንም እንዴ? የልጅነት ፍቅራችን ሰይድ ምን ነው ሳገባ ሰለቸው አስጠላው እንዴ? እኔ እንደዛ ለማለት ፈልጌ አይደል። በቃ አሁን ላይ እኔ አይደለሽም የሰው ሆነሻል። ስለዚህ እዚህ ጋር ይብቃን በቃ። በፍጹም የመጣው ይመጣል እንጂ የፍቅራችን ማብቃት የለበትም። ነው ወይስ ልትጎዳኝ ትፈልጋለህ? ሰው መራቅና መጉዳትማ አንቺ ነው የተማርኩት የልጅነት ፍቅሬ። አንተም እኔም እውነታውን እናውቀዋለን። ሰይድን ያገባሁት አፍቅሬው አሊያም ወድጄው አይደለም። ህይወቴን መቀየርና ቤተሰቦቼን ማስደሰት ስለነበረብኝ ብቻ ነው። ይሄን እውነታ ደግሞ አንተም እኔም በደንብ አድርገን እናውቀዋለን። ያው አሁን አግኝተሽ እንዲህ ያልሽ ደልኝ እንጂ ይልቅ ከዛሬ በኋላ እኔም አንቺም አንድ ላይ ባንታይ መልካም። ሰይድም ቢሆን ለአንቺ የሚገባና መልካም ነው። ስለዚህ ካሁን በኋላ ትዳርሽ ላይ ትኩረት አድርጊ። እኔንም ተይኝ በቃ ኑሮ። አመሰግናለሁ። የኔና የካሚል መጨረሻ ቀን ወይም የኔና የሰይድ መጨረሻ ቀን እየተቃረበ ይመስለኛል።
አንቺ ልጅ ግን ይሄ ማሰብና መጨነቅሽን አታቆሚ። በኋላ የሆነ ነገር ውስጥ እንዳትገቢ። እንዴ በገዛ በእናቴ ቤት የፈለኩትን በሆነ አንቺ ምን አገባሽ? ያገባሻል? አረ ተረጋጊ። ምንም ያረጋጋ ነገር አለ? እኔ ነገሮችን ለመወሰን ግራ ተጋብቻለሁ። አንቺ ተረጋጊ ትይኛለሽ። በዚህ ከልጅነት ጀምሮ የሚወደኝ የምወደው ልጅ አለ። በዚያ ደግሞ የሚወደኝ ነገር ግን እኔ የማልወደው ለትዳር ጠይቆኛል። የቱን መምረጥ እንዳለብኝ ግራ ተጋብቻለሁ። በዚህ ህይወቴን ይቀይርልኛል። ማሚን ባገባ ደስ ይላታል። እዚህ ጋር ደግሞ ካሚል ከልጅነት ጀምሮ ፍቅረኛዬ ነው። እሱን ደግሞ ምን ብዬ ልራቀው? ልክ ነሽ። ማሚ እኮ ብታገቢ ደስ ይላታል። ግን ደግሞ የልጅነት ጓደኛሽ ካሚል አያሳዝንሽም? በጣም መካሪና ሀሳቢ ነኛልሽ። ፊት ሲሰጥሽ የኔ ታናሽ እህት መሆንሽን አዘግይሽ። ቀልደኛ። እሺ ይቅርታ። አሰላሙ አለይኩም ቤቶች። ወአለይኩም ሰላም ወራህመቱላህ። ዛሬው ማሻአላህ የኔ ሚስት በጊዜ መጥተሻል። በቃ ትንሽ ስለደካከመኝ ሻወር ወስጄ አረፍ ልበል። እሺ በአንቺ ያስችለኝ መጨከን አልችልም። ስትደውይ ቴክስት ስትልኪ አለመመለስ አልችልም። ስለዚህ ዝም ብለሽ በመራቅ ትልቅ ውለታ ዋይ። ይሄማ ፈጽሞ ሊሆን አይችልም። እኔም አንተ ጋር አለመደወል አልችልም። ይገባሃል? ምክንያቱም አፈቅርሃለሁ። ብታፈቅሪኝማ ሰኢድን ከድሮም ባላገባሽ ነበር። ባይሆን በስሜት ያትጫወች። ውሳኔ ይሄ ነው? እኔ አላሳዝንህም? ሁሌ ሲሰማኝ እኮ ከአንተ ጋር ሳውራ ነው የሚቀለኝ። አይገባሽም? ባለትዳር ከሆነች ሴት ጋር እኮ ነው ያልሆነ ጉዳይ ውስጥ እያስገባሽኝ ያለሽ። ለደቂቃዎች ስሜት ብለን በጣም ቀይ መስመር እያለፍን ያለው። ከአንቺ ጋር ባሳለፉ ቁጥር እያንዳንዲቷ ነገር ነው የምጸጸተው። ስለዚህ እዚህ ጋር ይብቃ። እኔም ገላሽን ከሰው ጋር አንድ ላይ ሆኜ መጋራት አለ። ይልቅ ይብቃ። ህመሜን የምትነስፍስብ ሰው ሆነ። ይልቅስ ይብቃን በእናትሽ። ለአላህ ስትይ ድጋሚ በቃ ልታገኝ እንዳትነው። ይኸው ከዛ በኋላ አይቼው አላውቅም። ድፍን 3 ወር ሞላን ከተገናኘን። ግን አሁንም ባገኘው እንደ በፊታችን ብንቀጥል ደስ ይለኛል። ጥቅም የለውም። ስሜትሽ ይገባኛል፣ ግን ትክክለኛ ውሳኔ የምትሰንሺው ፍቅር ብቻ ለትዳር ምንም ጥቅም የለውም። ሰኢድን ጠበቅ አድርገሽ ያዥ። ሌላው ነገር ትርፍ ነው። እሞክራለሁ፣ ግን የምችል አይመስለኝም። ደግሞ በዚህ አጋጣሚ ስላወቅሽ በጣም ደስ ብሎኛል። የምሬ ነው። ምርጥ ጓደኛሞች እንደምንሆን ተስፋ አደርጋለሁ። አላህም ደግሞ በምክንያት ነው ያስተዋወቀን። ኢንሻአላህ በሚገባ ጓደኛዬ። እሺ ይልቅ ያዘዝኩሽን አባል ታሳይኝ ትችያለሽ? አሁን ኑራ ያጎቴ ልጅ ስራ በሽርክ አብረን እንስራ ብዬው በብዛት አብያ ይዘህልኝና ብዬዋለሁ። እስኪመጣ ድረስ እየተጫወትን እንጠብቀው አይሻልም? ይሻላል ጓደኛዬ። እስቲ ስላንቺ ባለቤት ንገሪኝ። እኔና እሱ ወደ ትዳር የገባነው ስለምንፋቀር ነው እንጂ ምንም ነገር ኑሮን አይደለም። ለዛ ነው አንቺን ትዳርሽን ጠበቅ አድርገሽ ያዥ እያልኩሽ ያለሁት። እንዴ ማለት አልገባኝም። አላቅም ብቻ እንጃ። ከተጋባን በኋላ ባህሪው ተቀይሯል። ደግሞ ዛሬ ማን ጋር እየቃመ ይሆን? ይገርማል። ሳታገባና ሳትወልድ ምግብ ብላ በቂ እንቅልፍተኛ የሚባለው ነገር አሁን ነው የገባኝ። ይሄኔ ሚስቴ እዛ ሄዳ እየቦጨቀችኝ ነው። ምን አይነት ነዝናዛዋን እኮ እንደጣለብኝ አልገባም። ታውቃለህ? በዚህ በኩል አትቃብ፣ በዚህ በኩል ከሌላ ሴት ጋር አይቻለሁ ምናምን እያለች መግቢያ መውጫዬን ያሳጣች። መጀመሪያ ነበር እንግዲህ መልክ ብቻ ሳይሆን ጸባይ ማየት ማግባት የነበረብን። አሁን እንግዲህ ሆኗል። ምን ማድረግ አይቻልም። እንግዲህ ሰው ወራር ገመ ነው። አልገባህም አንተ ጓደኛዬ? መጀመሪያማ መልአክ ነበረች እኮ። በጣም መልካም ጥሩ ሴት ነበረች። ከዛ በኋላ ነው የተቀያየረችብኝ።
እንደዛ ከሆነማ ራስህን ተቀይረ ሊሆን ይችላል። ራስህን ቼክ ማድረግ ነው። ነው እንደዛም አይመስለኝም። እኔ ሳውን አንዳንዴ ሳስበው እንድቅሙላ የሚያደርገኝ የእሷ ንዝነት። መቼስ ታውቃለህ ጓደኛዬ፣ አንተን ባላገኝ ምን ይውጠኝ ነበር? ይህ ሁሉ ጭንቀቴን ማን ጋር ሄጄ ተነፍሰው ነበር? በጣም ነው የሚገርመኝ። ከራይድ ደንበኝነት ይኸው ምርጥ ጓደኛሞች ነው። አልሐምዱሊላህ አልሐምዱሊላህ። አዎ አልሐምዱሊላህ። በራሴ የተጨዋታ ተጠምጄ እኮ ሳልጠይቅ ረሳሁት። ባለቤትህ እንዴት ነች? አልሐምዱሊላህ ደህና ናት። ይኸው ሷል የሆነች ሚስት ሰጥቶኝ ይኸው ብልጭ ብዬ ነው። አታየኝም? አዎ አልሐምዱሊላህ። ታውቃለህ አይደል የእናንተ ፍቅር ምን ያክል እንደሚያስቀና? አዎ አልሐምዱሊላህ አልሐምዱሊላህ። ለአንተም ዱዓ አደርግልሃለሁ እንደኔ ሷል የሆነ እንድትሆን። ማሻአላህ እንዴት የሚያስቀና ፍቅር እኮ እንዳላችሁ። ይሄ አብያ ዝም ብሎ ከለር ብቻ ነው። ዲዛይኑ አያምርም። ቦጌ ከለር ነው ይሄኛው። ይሄኛውስ? ምንም አይልም እሱ። ይሄስ? እስቲ ቆይ ሌላ ከለር። ይሄስ? አልሰፋም ይቹ ጋር እስቲ እኔ እንጃ። እንጀኒና ልወድኩት ነው። ሜቢ ነው። እስቲ አንዴ ይሄን መልሰርክ። ይሄኛው ማን ነው? ይሄ ምን ነው? ይሄ ባለቤቴ ነው። ባለቤትሽ? ያው ታውቂዋለሽ? አይ ይሄ ዝም ብዬ ነው። እንዴ አንተ እዚህ ምን ትሰራለህ? ማለት ትተዋወቃላችሁ? አይ አላውቅም፣ አንተዋወቅም። እሺ ያጎቴ ልጅ አልኩሽ፣ እሱ ነው ጓደኛዬ ነች። ተዋወቃት። አመጣክልኝ ልብስም? አዎ እሺ